አምላካችን ኢየሱስ ክርስቶስ ለነ ቅዱስ ጴጥሮስ፣ ለነ ቅዱስ ቶማስ፣ ለነ ቅዱስ ዮሐንስ ለሚወዳቸውና ለባለሟሎቹ ለነ ቅዱስ እንድርያስ፣ ለነ ያዕቆብ ከመገለጡ በፊት ለቅዱሳን ሴቶች ተገልጧል። ትንሣኤውንም እነሱ ለደቀ መዛሙርቱ እንዲያበስሩ አድሏቸዋል። ስለዚህ እነዚህን ሴቶች ቤተ ክርስቲያን ታከብራቸዋለች፣ መታሰቢያም ታደርግላቸዋለች። በኋላም በጸሎት በአንድ ይተጉ ነበረ። በጽርሐ ጽዮን አብረው ከ12ቱ ደቀ መዛሙርት ከ72ቱ አርድእት ጋር አብረው ይተጉ ነበረ። ከዛም ለአገልግሎት በሚሄዱበት ሰዓት እነሱም መልእክታትን በማድረስ ይለላኩ ነበረ እና ብዙ የመጀመሪያዎቹ እንግዲህ በብሉይ ኪዳን ቅዱሳት ሴቶች እንደነበሩ ሁሉ በአዲስ ኪዳንም አሉ። በብሉይ ኪዳን ነቢያት የነበሩ ብዙዎችን ማንሳት እንችላለን። እነ ሐናን፣ እነ ቅድስት ዲቦራን፣ እነ ዮዲትን፣ እነ አስቴርን ሌሎቹንም ነቢያት ማንሳት ይቻላል። በአዲስ ኪዳን ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ 12ቱን ደቀ መዛሙርት ሲመርጥ የ12ቱ ደቀ መዛሙርት ተከታዮች 72ቱን ደቀ መዛሙርት ሲመርጥ ከነዚህ መካከል ደግሞ 36 ሴቶችን መርጧል ማለት ነው። እነዚህ ሴቶች ምግብ በማብሰል የሚያገለግሉ ነበሩ። አብረው ደግሞ እንዲሁ ቃሉን በመስማት ዕለት ዕለት ቤታቸውን ትተው የእርሱን ቃል በመስማት ይተዳደሩ የነበሩ ቃሉ እንደ ምግብ ሆኗቸው እርሱን በመናፈቅ ሌሊት እንኳን ሳይቀር ከእግሩ ስር ቁጭ ብለው ይማሩ የነበሩ ሴቶች ነበሩ። ስለዚህም እነዚህ ከመስቀሉ ያልተለዩ ያለቅሱ እንደነበር በተለይም በስፋት ደግሞ ስማቸው በመጽሐፍ ቅዱስ የሚታወሰውና በአራቱም ወንጌላት የተገለጠው የዮሐና ሚስት እነ ኩዛ እነ ሐና እንደዚሁም ደግሞ እነ ሰሎሜ እነ ማርያም መግደላዊት፣ ማርያም እንተ ዕፍረት፣ እነ ማርታ፣ ማርያም ያልዓዛር እህት እነዚህ በሰፊው የሚታወሱ ናቸው ማለት ነው። እናም በዚህ በትንሣኤው ዕለት ከሚታወሱ የታወሱበት ምክንያት ሌሊቱን ሙሉ ሲመላለሱ አደሩ ነው የሚለው። ሲመላለሱ ወታደሮች ከሰማይ መልአክ ወርዶ ንዑስ ውስታ ሲሆን ብርሃን ሲሆን ያኔ ደንግጠው እንደ በድን ሆነው ነበረ። በሕይወትና በሞት መካከል ሆነው ነበረ። ሴቶቹ ግን ይህን ሁሉ ሳይፈሩ ደንገውን ማን ያነሳልናል እያሉ ሲሄዱ ነገር ግን መላእክትን አዩአቸው ይላል። አንዱ በስተግርጌ አንዱ በራስጌ ሆነው ተቀምጠው አዩአቸው። ደንገውም ተንከባሎ አገኙት። የዚህን ጊዜ መልአክ ከሰማይ ስላዩ ደነገጡ፣ ፈሩ፣ አደነቁ። ምክንያቱም መልአክ አይተው አያውቁምና። ስለዚህ መልአኩ ምን አላቸው? አንትንሰይ ትፍራ እስመ ናሁ ተሐስሳ ዘተሰቅለ፣ የተሰቀለውን ክርስቶስን ትፈልጋላችሁ። እርሱን የሚፈልግ ሰው ደግሞ አይደነግጥም። እርሱን የሚፈልግ ሰው ደግሞ አይፈራም። መፍራት የሚገባቸው አይሁድ ናቸው። ስለዚህ እናንተስ አትፍሩ አላቸው። አትፍሩ፣ እንዲያውም እስመ ናሁ ተንሥአ፣ አሁን ተነስቷል፣ እንደተናገረ ተነስቷልና ሂዳችሁ ለደቀ መዛሙርቱ ትንሣኤውን አብስሩ። ተነስቷል ጌታችን ከሙታን መካከል ተነስቷል። እናንተም ደግሞ ከሚሞቱት መካከል ሕያው ክርስቶስን መፈለግ የለባችሁም። ሂዳችሁ አብስሯቸው፣ ንገሯቸው ብሎ መልአኩ ለመጀመሪያ ጊዜ ለሴቶቹ ነገራቸው ማለት ነው። ሴቶችም በድንጋጤም በማድነቅም በደስታም እንግዲህ ስላዩት ስለነገራቸው ተነስቷል ስለተባለ ደስታ፣ ድንጋጤ መልአክን ስላዩ፣ እንደገና ደግሞ ፍርሃትም እንደዚሁ እርሱን በማየታቸው መልአኩን በማየታቸው እንግዳ የሆነ እንግዲህ ሰማያዊ መልአክ ለምድር እንግዳ ነው። እነሱ በሚችሉት መጠን ወይም ደግሞ በሰው አምሳል ተገልጦላቸዋል። በነጭ ልብስ ለብሶ ልብሱም እንደ በረዶ ነጭ ነበር ይላል። ስለዚህ ይህንን በማየታቸው እየፈሩ እያደነቁ እየተደሰቱ ሄደው ለደቀ መዛሙርቱ ጌታችን እንኳን ተነስተዋል ብለው ነገሯቸው ይላል። ያኔ ዮሐንስና ጴጥሮስ እየተሮሯጡ መጡ። እውነት ተነስተዋል ብለው እየተሮሯጡ ሲመጡ እውነትም የለም። ያገኙት ግን የተከፈነበት ከፈኑን ነው፣ ሰበኑን ነው። ከዛ በኋላ ነው ለአንዳቸውም ለሁለታቸውም በአንድነትም እያለ ለሴቶች ከተገለጠ በኋላ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ለሌሎቹ ደቀ መዛሙርት የተገለጠው ማለት ነው። ስለዚህ ከነዚህ ሴቶች ምን እንማራለን?
እነዚህ ሴቶች አምላካችን መድኃኒታችን ኢየሱስ ክርስቶስ በአንደበት ሳይሆን ከልብ ይወዱታል። ከልብ ይወዱታል። እንዲህ አይነት ፍቅር መሆኑን የምናውቀው ፍቅር አያስፈራም። ይህ በልባቸው ውስጥ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ፍቅር ስላለ ጨለማው አላስፈራቸውም። ወታደሮቹ አላስፈራቸውም። ደቀ መዛሙርቱ ስለፈሩ ነው ቤታቸውን ጥርቅም አድርገው የዘጉት። እንኳን አይደለም ወደ መቃብሩ ስፍራ ለመሄድ ይቅርና ከቤት እንኳን አይወጡም ነበር። ምክንያቱም አዋጅ አውጀው ነበር አይሁድ። ስለሱ ትንሣኤ የሚናገር ወይም ደግሞ ስለሱ አምላክነት የሚመሰክር ከሀገር ይባረራል፣ ይሰደዳል፣ ቤት ንብረቱ ይወረሳል፣ ይዘርፋል የሚል አዋጅ ታውጆ ስለነበረ አዋጁን በመፍራት ቤቱን ጥርቅም አድርገው ዘግተው ነበረ። ሴቶቹ ግን እንደዛ አላደረጉም። የሚታወሳቸው ያ ፍቅር ነው። የሚታወሳቸው ያስተማራቸው ትምህርት ነው። ጨለማው አይደለም የሚታያቸው። በዛ ድቅድቅ ጨለማ ውስጥ የሚታያቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እምነት ያለው ሰው፣ ፍቅር ያለው ሰው የዓለምን ቁሳቁስ ሁሉ ይህን አይናችን የአይነ ልቦናችን የጋረደብንን ሁሉ አንስተን ጥለን ሰማያዊ ክርስቶስ እንድንመለከት ያደርገናል። የክርስቶስ ፍቅር ያደረበት ሰው የዚህ ዓለም ላይ ያለውን ነገር ሳይሆን ቀራንዮ ላይ የተሰቀለውን አምላካችን መድኃኒታችን ኢየሱስ ክርስቶስን ያያል። የክርስቶስ ፍቅር ያደረበት ሰው ደመና የጋረደው ሰባቱ ሰማያት አይካልሉትም። እግዚአብሔር በረጅም ዙፋን ተቀምጦ በኪሩቤል በሱራፌል በመላእክት በስልጣናት ሲመሰገን ይመለከታል። ስለዚህ ያ ጨለማ አላስፈራቸውም። ሴቶች የሚያዩት ክርስቶስን ነው። አሁን ሀሳባቸው ሁሉ ደንጋውን ማን ያነሳልናል፣ ለእርሱ ሽቱ እንቀባለን እያሉ ነበር የሚመላለሱት። ይሄዳሉ ይመለሳሉ፣ ይሄዳሉ ይመለሳሉ። ወታደሮቹ ደግሞ ዙሪያውን ከበው የክርስቶስን መቃብር ይጠብቃሉ። ለምን? የክርስቶስን ስጋ ደቀ መዛሙርቱ ወስደው ተነሳ ብለው እንዳያስተምሩ ሞኞች ናቸው። ስለዚህ በቁልፍ ተቆልፎ በዛ ላይ ደግሞ ደቀ መዛሙርቱ ወታደሮቹ እየጠበቁ ነው። ስለዚህ ያም ሆኖ ግን ሴቶቹ አልፈሩ። ወታደሮቹ ግን አልሰሙም። ሲነሳ ማየት አልቻሉም። ሴቶቹን ከተነሳ በኋላ ነው የተገለጸላቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ ረቂቅ ምስጢር ነው። ምስጢረ ትንሣኤ ሙታን ብለን እንጠራዋለን። ስለዚህ አምላካችን በታተመ ድንጋይ በተዘጋ መቃብር ሲነሳ ማየት አልቻሉም። ታላቅ ንውጽውጽታ ነበረ ይላል። ይህንን በመፍራት ወታደሮቹ ራሱ ደንግጠው ወድቀው ነበረ። ያዩትም የሰሙትም ንውጽውጽታውን ነው። ምን እንደተፈጠረ ራሳቸውን ስተዋል። ከተነሳ በኋላ ግን ለሴቶቹ ተገልጧል። ሄዳችሁ ለደቀ መዛሙርቴ አብስሯቸው ብሏቸዋል። እና እነዚህ ሴቶች ከነዚህ ሴቶች የመጀመሪያው የምንማረው ምንድነው ብያቸዋለሁ? ፍቅርን እንማራለን። ፍቅርን አምላካችን መድኃኒታችን ኢየሱስ ክርስቶስን መውደድ። እርሱን ስንወድ መከራው አይደለም፣ ሰይፉ አይደለም፣ ስቃዩ አይደለም፣ ችግሩ አይደለም፣ የሚታየን ፍቅሩ ስለሆነ ከክርስቶስ ፍቅር ማን ይለየናል እንድንል ያደርገናል። እንደ ቅዱስ ጳውሎስ ረሃብ ነውን፣ ችግር ነውን፣ ሰይፍ ነውን፣ መሰደድ ነውን፣ መራቆት ነውን ብሎ እንደተናገረ ማለት ነው። ስለዚህ ሴቶቹ ብዙ መከራ ደርሶባቸዋል። ከዛ በኋላ የክርስቶስን ትንሣኤ በመስበካቸው እነሱም ታስረዋል፣ እነሱም ተንገላተዋል። ማርያም መግደላዊት 30 ዓመት ዋሻ ዘግታ ባት ዘግታ ተቀምጣለች። አሳደዋታል። ተረጋግተው በሀገራቸው መቀመጥ አልቻሉም። የመከራው ተካፋይ ሆነዋል ማለት ነው። ይሄ ብቻ አይደለም፣ መነሳቱን ብቻ አይደለም፣ ከመነሳቱ በፊት በመከራው ጊዜ የተሳተፉ ትንሣኤውን ደቀ መዛሙርቱም ተሳትፏል። መከራውን ግን መሳተፍ አልቻሉም። መጀመሪያ ላይ ገና ሐሙስ ምሽት 3 ሰዓት ላይ ሲያዝ ነው ደቀ መዛሙርቱ ጥለውት የተበተኑ። እነሱ ግን የሚገርማችሁ ነገር አልተለዩም። እነሆ ወስዶ ላቡ ሲንጠፈጠፍ መስቀል ተሸክሞ ተራራውን ሲወጣ
ልብሳቸውን እየቀደዱ ላቡን ይጠርጉለት ነበረ። በአቧራ ላይ እየተንከባለሉ ያለቅሱ ነበረ። ስለዚህም አምላካችን መድኃኒታችን ኢየሱስ ክርስቶስ አታልቅሱ ብሏቸዋል። ከእናቱ ከቅድስት ድንግል ማርያምን የሚያበረታት ማንም አልነበረም፣ ከጎኑ አልነበረም። ሴቶቹን የነበሩት አብረው ያኔ እንጀራ ተበርክቶላቸው ይመገቡ የነበሩ ሕዝብ፣ ታምራቱን ያደንቅ የነበረ ሕዝብም አልነበረም በዛን ሰዓት። እነዚህ ሴቶች ነው የነበሩት። አይዞሽ እናታችን እያሉ ያበረቷት የነበሩ እናታችን ቅድስት ድንግል ማርያም ከጎን የነበሩ እነዚህ ሴቶች ናቸው። ለምን? ፍቅር ስላላቸው ማለት ነው። ሌላው ከነዚህ ሴቶች የምንማረው እምነትን ነው፣ ማመን። እንደዛ ሲንገላታ ያ ሁሉ መካብር ሲቀበል ወይም መከራ ሲቀበል ወደኋላ እንሽሻላሉ። ዓለምን ሊያድን እንደመጣ ያምናሉ። ከዛም ደግሞ ትንሣኤ ሙታንን አምነዋል። ማርታ እንኳን አቤቱ ጌታዬ ሆይ በትንሣኤ ጊዜ እንደምታስነሳው ወንድሜን አምናለሁ ብላለች። እንደምታስነሳው አምናለሁ ብላ ተናግራለች። ሌሎቹም ከአሕዛብ ሴቶች የሆኑ እምነታቸው የተመሰከረላቸው አንድ ግሪካዊት ሴት ልጇን ለማዳን ራሴ ውሻ ነኝ ብላ ራሷን ኃጢአተኛ አድርጋ ያቀረበችዋ ሴት እንዳንቺ አይነት እምነት የለም ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ የመሰከረላት፣ በልግስናዋ የታወቀች ብዙ ባለጸጎች ነበሩ። ከዛ መካከል ግን ተመርጣ ይቺ ሴት ግን እነሆ ያላትን ሰጠች ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ የመሰከረላት። ማርያምስ የማይቀሟትን በጎውን ዕድል መረጠች። ወንጌል በተሰበከበት ሁሉ ስለሷ ይነገራል፣ ይመሰከራል ብሎ የመሰከረላት የአልዓዛር እህት ማርያም ከዛ በኋላ በሐዋርያዊነት አገልግሎት ውስጥ ይሳተፉ የነበሩ በተለይም ቅዱስ ጳውሎስ ስማቸውን ያወሳቸው እነ ጵርስቅላና ቂላ፣ እነ ልድያ፣ እነ ፌቤን፣ እነዚህ ሁሉ ሴቶች ለሐዋርያነት አገልግሎት ይሳተፉ የነበሩት ናቸው። መልእክታትን በማድረስ ሐዋርያው ቅዱስ ጳውሎስ እስር ቤት ታስሮ እያለ መልእክት ይጽፋል። ያን መልእክት ያደርሱ የነበሩ ሴቶች ነበሩ። እነ ልድያ አንድ ቀን ሲያስተምር ተሰብስበው ከነበሩ ሴቶች ልድያ ልቧ ተከፈተላት። እባካችሁ እኔን የምትወዱኝ ከሆነ የክርስቶስን ቃል እኔ እቀበላለሁ፣ አምኛለሁ። ነገር ግን ቤት የግቡና እንጀራ ብሉ፣ እግራችሁን ልጠባችሁ፣ ሰውነታችሁን አሳርፉ፣ ከድካማችሁ ረፉ ብላ አስተናገረቻቸው። ከዛ በኋላ የቅዱስ ጳውሎስ መጽሐፍ ተሸካሚ ሆነች። እንደ አይነት ቅዱሳት ሴቶች አሉ። በቅርብ ዘመናችን እንኳን በእኛ በሀገራችን ቤተክርስቲያን የምታስታውሳቸው እንደነ ቅድስት ክርስቶስ ሰምራ፣ እንደነ ፍቅርተ ክርስቶስ፣ እንደነ ወለተ ጴጥሮስ አይነት ቅዱሳት ሴቶች አሉ። በገዳማዊ ሕይወት ተጋድሎን ያበዙ እንደነ ቅድስት አውጋንያ፣ እንደነ ቅድስት እንባ መሪና ያሉ ብዙ ሴቶች አሉ። በሰማዕትነት ያረፉ እንደነ ቅድስት ኢየሉጣ፣ እንደነ ቅድስት አርሴማ በወጣትነታቸው ጊዜ ራሳቸውን አሳልፈው የሰጡ በዓለም ላይ በትዳር ኖረው እግዚአብሔርን ያገለገሉ እንደነ ቅድስት እግዚአርያ፣ እንደነ ቅድስት አቅሌስያ ያሉ ብዙ ቅዱሳት ሴቶች አሉ። በብዙ አይነት መንገድ ዓለምን በመናቅ በትዳርም ሆኖ ልጅ ወልደው ልጃቸውን ለእግዚአብሔር ሰጥተው አስራቱን በኩራቱን ሰጥተው ስጋ ደሙን ተቀብለው በቅድስና ሕይወት ያለፉ ብዙ ሴቶች አሉ። እነዚህ ሴቶች ሁሉ ዛሬ ይታወሳሉ ማለት ነው። 36 ቅዱሳት አንስት ምሳሌ መሰረት አድርገን አነሳን እንጂ በበጎ መንገድ ያለፉ ሁሉ ራሳቸውን ለእግዚአብሔር አሳልፈው የሰጡ ሁሉ ሴቶች ዛሬ ቅድስት ቤተክርስቲያን ታስባቸዋለች። እንደው ዛሬ እንኳን ሳይቀር
አብዛኛውን ቤተክርስቲያን ያሉ ሴቶች ናቸው እዚህ እንኳን ምናይ ማለት ነው። እንደው ለእኛ እንኳን ካህናት ነን እናውቃለን። ህብረተሰቡን ለቅዱስ ሥጋ ወደሙ የሚያስቸግሩት አብዛኞቹ ወንዶች ናቸው እውነት ለመናገር ማለት ነው። ያ ማለት እንግዲህ ቤተክርስቲያን ምዕመናንን በሶስት ወገን ትከፍላቸዋለች። ቅዱሳት፣ ቅዱሳን ወንዶች፣ ቅዱሳት ሴቶችና ካህናት በማለት ማለት ነው። ለሶስት ጾታ። መንግስተ ሰማያት ለሁሉም የተከፈተች ናት። እንደ ሌሎች አስተምሮ ለነገሌ ያልተሰጠም አይባልም። በአዲስ ኪዳን ለቅዱሳት ሴቶች መሰረት የሆነችው ደግሞ ማናት? መጀመሪያ ጊዜ የምናነሳት እናታችን ቅድስተ ቅዱሳን ንጽሕት ድንግል ማርያም ናት። የሴቶች ሁሉ መመኪያ፣ ከአንስተ ዓለም የተመረጠችና የተለየች እናታችን ቅድስት ድንግል ማርያም ናት። ምክወል ለደናግል፣ የደናግል መመኪያቸው፣ ሴቶች የሚመኩባት፣ የገነት በር የተከፈተባት፣ ሲኦል የተዘጋባት፣ ጨለመው የተገፈፈባት፣ ብርሃንን ወልዳ የብርሃን እናት የተባለች፣ አምላክን ወልዳ የአምላክ እናት የሆነች፣ እግዚአብሔር ሰማይን ከነግሱ ምድርን ከነልብሱ ይዞ በማኅፀኗ ያደረባት፣ ከሱራፌል ከኪሩቤል ከመላእክት የምትበልጥ፣ ከፍጡራን ሁሉ ከፍ ያለች፣ ከጽራሪያም ከፍ ያለች፣ እግዚአብሔር ከፍጥረታት ሁሉ አልቆ ያከበራት፣ የተመረጠች፣ የዓለም ቤዛ የሆነች ቅድስት ድንግል ማርያም ናት። ለድነታችን ምክንያት አዳምና ልጆቹ ወደ ገነት እንዲገቡ ሕይወትን እንዲያገኙ ምክንያት የሆነች ቅድስት ድንግል ማርያም ናት። ስለዚህ ሴቶች ይመኩባታል። ለስተት ምክንያት እያሉ ሴቶቹን ይዘልፏቸው ነበረ። ዛሬ ግን ለሕይወት ምክንያት ነን። ቅድስት ድንግል ማርያም አምላክን ወልዳ አስገኝታ ገነት ተከፈተባት፣ ጨለማ ሸሸ እያሉ ይመኩባታል ማለት ነው። ስለዚህ ሌሎች ወንዶች እንኳን ቅዱሳት ጳጳሳት እነ ቅዱስ ዮሐንስ አፈወርቅን ያስገኙ፣ እነ ቅዱስ ጎርጎርዮስን ያስገኙ፣ እነ ቅዱስ አውግስቲን ያስገኙ ሴቶች ናቸው። ብናከብራቸው ጳጳሳትን ኤጲስቆጶሳትን ያስገኙ እናቶች ናቸው። ዛሬ ምናልባት እንዲው ያልተመረጠ ለቤተ ክርስቲያን ጸር፣ ለቤተ ክርስቲያን ጥላት፣ ለሀገር ነቀርሳ የሆነ ትውልድ ቢፈጠር የሴቶች አለመቀደስ ሊሆን ይችላል ማለት ነው። ሴቶች ከተቀደሱ ቅዱስ ልጅ ይወልዳሉ ማለት ነው። እንደነ ቅድስት እግዚአርያ፣ እንደነ ዮሐንስ አፈወርቅ እናት፣ እንደነ ቅድስት ማክሪና ደጋግ ልጆችን ይወልዳሉ። ዛሬ ወንዶችን የምንወቅሳቸው ምንጫቸው ሴቶች ናቸው። ምክንያቱም ለሰው ልጅ ምንጭ ቅድስት ሥላሴ ብለን የምንጠራው ሥላሴ በባህሪያቸው ዓለምን ፈጥረዋል። ሴትም ከባህሪዋ ልጅን ታስገኛለች፣ አስገኝ ናት። ስለዚህ ለወንዶች አሁን ዓለም ማለት ለዓለም ያልተመቹ፣ ለቤተ ክርስቲያን ያልተመቹ፣ ለቅድስና ሕይወት ያልተመቹ፣ እንደገና ደግሞ በቅድስና ሕይወት ያሉትን ሁለቱንም አስገኝ ሴቶች ናቸው ማለት ነው። ስለዚህ መልካም ልጅ ለመወለድ እኛ መቀደስ ያስፈልገናል። ቅን ሰው ለማግኘት እኛ መጀመሪያ ቅኖች መሆን ያስፈልጋል ማለት ነው። ከጣፋጭ ምንጭ ጣፋጭ ውሃ ይገኛል፣ ከመራራ ግን ጣፋጭ አንፈልግም። ስለዚህ ዛፉ መልካም ከሆነ ፍሬውም መልካም ይሆናል ማለት ነው። አለዛ ግን ምኞት ብቻ ነው የሚሆነው። ደጋግ ሰዎችን ማግኘት፣ ደጋግ አባቶችን መሪዎችን ማግኘት ምኞት ብቻ ይሆናል። እኛ ሳንቀደስ የተቀደሱትን ማግኘት አንችልም። ከተቀደስን ግን ማግኘት እንችላለን ማለት ነው። አሁን የደጋግ አባቶችን እናቶችን እስኪ ተመልከቱ። የነ ቅድስት ኤልሳቤጥን ልጅ ተመልከቱ። ማን ነው ኤልሳቤጥ ያስገኘችው? ቅዱስ ዮሐንስን። እግዚአብሔር ያስገኘችው ማን ነው? ተክለ ሃይማኖትን። አቅሌሲ ያስገኘችው ማን ነው? አባታችን ገብረ መንፈስ ቅዱስ። ደጋግ እናቶች እንደዚህ አይነት ያስገኛሉ ማለት ነው። ስለዚህ በትዳርም ይሁን በየትኛውም ዓለም እኛ ራሳችን